ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንዲሁም ይሄ ቪዲዮ የደረሳችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት እጠይቃለሁ። እኔ ዶክተር ፍቅር እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። እስኪ በዚህ ቪዲዮ አንድ አጠር ያለች መረጃ ልንገራችሁ። ከወለዱ በኋላ እናቶች ከሚቸገሩባቸው አንድ ነገር ውስጥ የፀጉር መነቃቀል ነው። እንግዲህ በእርግዝና ጊዜ ይህ ኤስትሮጅን የሚባለው የእርግዝና ሆርሞን ማለት ነው ፀጉራችን የፀጉር በደንብ እንዲያድጉና ፀጉር እንዲያምርበት እንዲያድግ እንዲባዛ ያደርጋል ማለት ነው። ታዲያ ከወለዱ በኋላ ይህ የኤስትሮጅን መጠን እንዲሁ በድንገት ይቀንሳል ማለት ነው። ወይም ሰደን ዊዝድራዋል የሚባል ነገር አለው። ስለዚህ ይሄ ነገር ሰደንሊ ዊዝድራው በሚሆንበት ጊዜ ወይም የኤስትሮጅን መጠን ሙሉ በሙሉ በጣም በሚቀንስበት ሰዓት ማለት ነው አድገው የነበሩ ፀጉር ስሮችም እድገታቸውን ያቆማሉ። እንዲሁም አለፍ ሲልም መነቃቀልና እድገታቸውን የማቆም ነገር ይታያል ማለት ነው። ይህ ነገር የሚከሰተው ከወለዱ በኋላ ከሁለት እስከ 4 ወራት ባሉ ጊዜያት ጀምሮ ይከሰታል። እስከ 6 ወር እንዲሁም እስከ ዓመት ድረስ ሊቀጥል ይችላል ማለት ነው። ታዲያ በጣም ይሄ የመነቃቀሉ ፒክ የሚደርሰው 6ኛ ወር አካባቢ ሲሆን ከአንድ ዓመት በኋላ ይሄ ነገር እየተስተካከለና ኖርማል ከፕሬግናንሲ ውጭ ወደ ነበረበት የእድገት ሁኔታ ይመለሳል ማለት ነው። እንግዲህ ክሊኒካሊ ስናየው ሁሉም የፀጉር ክፍሎቻችንን ማለት ከፊት ለፊታችን፣ ከኋላችን፣ ከመሀል ምናምን ሳይሆን ሁሉም ቦታዎችን እኩል ነው አፌክት የሚያደርገው ማለት ነው። ስለዚህ ከፊት ለፊታችን ያለው የፀጉር መሸሽ ሊሆን ይችላል፣ ከኋላ መበጣጠስ፣ መነቃቀል ነገሮችን ልናይ እንችላለን ማለት ነው። ከዛ ውጭ ፀጉር በምትታጠቡበት ጊዜ እንዲህ እየተነቀለ ውርድ ውርድ ማለት ከዚህ በፊት አይታችሁት በማታውቁት መጠን ማለት ነው መውረድ ወይም መነቃቀል ልታዩ ትችላላችሁ ማለት ነው። በዋናነት ይሄ ነገር በሚከሰትበት ጊዜ ሴቶች በዚህ በ6 ወር ውስጥ በተለይ ወደ ሕክምና ቦታ የሚመጡ ከሆነ በጣም ካልተቸገሩ በስተቀር ሪያሹር አድርገን ይመለሳል ብለን እንልካቸዋለን። ነገር ግን ይሄ ነገር ሪያሹር ከማድረጋችን በፊት አንዳንድ ችግሮችን አለመኖራቸውን እርግጠኛ መሆን አለብን። ምክንያቱም እነዚህ ችግሮች ካሉ ይሄ የፀጉር መነቃቀሉ ሊባባስ ስለሚችል ማለት ነው። በአንደኛ ደረጃ የደም ማነስ ካለ ይህን የፀጉር መነቃቀልን በጣም ሊያባብሰው ይችላል ማለት ነው። ስለዚህ የደም ማነስ አለመኖሩን ቼክ ማድረግ አለብን። በሁለተኛ የታይሮይድ ችግር ካለ ይህ የፀጉር መነቃቀል በጣም ሊባባስ ስለሚችል እንዲሁም ዝም ብለን ብናየውም ምንም አይነት ወደ በፊት ወደ ነበረበት ደረጃ ሊመለስ ስለማይችል ይህን ነገር ምርመራ ማድረግና አለመኖሩን ማረጋገጥ ያስፈልጋል ማለት ነው። እንዲሁም ምግባችሁ ላይ የምትወስዱት ምግብ ለምሳሌ በአይረን የበለጸጉ ምግቦችን የማትወስዱ ከሆነ፣ በፕሮቲን የበለጸጉ ምግቦችን የማትወስዱ ከሆነ ይሄን ነገርም ሊያባብሰው ስለሚችል ምግባችሁን እንድታስተካክሉ ያው ምክር ያስፈልጋል። ወይም ምግብ ማስተካከል